ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ያለው ደህና ነኝ። እንዴት ናችሁ ቤተሰብ? እናንተ 2 ዓመት ሞላኝ ኮንትራቴ ጨረስኩ። በሰዎች የተሰጠኝን ኮንትራት የተፈረመልኝ ኮንትራት ጨረስኩኝ ጓደኞቼ። እናንተም እንደኔ ኮንትራታችሁን ጨርሳችሁ እንደዚህ ቀናችሁ ደርሶ ደስ ይበላችሁ። ያው ያሰብነው ባይሞላ ማለት ነው። ሁሉም ነገር ይሙላ አንዴ አይባልም እና ዛሬ ቀን ሳይ ኮንትራት ጨርሻለሁ። ክብር ምስጋና ይድረስህ ለአንተ ብዬ በጣም ነው ደስ ያለኝ። እንኳን አይደለም ኮንትራት ልጨርስ ጓደኞቼ አታምኑም፣ ሌቱም አይነጋልኝም፣ ቀኑም አይመሽልኝም እንደመጣ በቃ ብለው ቀኑ አይሄድም፣ ወሩ አይደርስም። አሁን ቀኔ ደርሶልኝ ቁጭ እና እግዚአብሔር የራሱን ስራ አላቆምም። እኛ ብዙ እናወራለን እንጂ እኛ ብዙ እናስባለን፣ እኛ ብዙ እናቅዳለን። እሱ ደግሞ የራሱ ያቀደልን ነገር አለ እና ወደ ዋና ጉዳይ ስገባ ቤተሰቦቼ 2 ዓመት እስከሚሞላኝ ዩቱቤ ሰብስክራይብ 1000 ሞልቶልኝ ሰዓቴም 4000 ሞልቶልኝ ሞኔታይዝ አድርጌ ወደ ሀገር እገባለሁ ብዬ ነበር። ከከፈትኩት ዓመት አለፈው። ግን ቪዲዮም በእርግጥ ትክክለኛ ቪዲዮም እየለቀኩ አይደለም። ቪዲዮ እየተደበቅኩ ነው የምሰራ። አሁን ራሱ ድምፄ ቀንሼ ነው እያወራሁ ያለሁት። ሴትዮ ትሰማኛለች። አንደኛ አልተፈቀደልኝም፣ እፈራለሁ ከተቆጣሁ ብዬ ማለት ነው። እና ሰብስክራይብ አድርጉኝ። አሁን የምለምናችሁ ማለት ሰብስክራይብ አድርጉኝ፣ ኮሜንት አስቀምጡ፣ እኔም እመልሳለሁ። 1000 አስገቡኝና ሞኔታይዝ ላድርገው። ቢያንስ ሞኔታይዝ አድርጌ ልግባ እና ምርጥ ፕሮግራም የማቀርብላችሁ እውነት ከልጆች ጋር ሁኜ ያለኝን ታሪክ ያለኝን እኔ አላቅም። ብዙ ነገር ነው የማወራችሁ ነገር ያለኝ ብዙ ነገር የኔ የራሴ ታሪክ ፊልም ይወጣዋል፣ የራሴ ማለት ነው። ይኸው እንደዚህ የምታዩት ፊቴ ላይ ያለው ውስጥ ያለው ነው ፊቴ ላይ ዝጋ ያወጣ ብዙ ማጫወታችሁ ነገሮች አሉ። ግን ዩቲዩብ ሞኔታይዝ አድርጉልኝ፣ ሰብስክራይብ አድርጉልኝ እና የምናወራው በጣም ብዙ ነገር አለ እና ምንላችሁ ፈልጌ ነው ጓደኞቼ። ቀን ሀጅ ነው፣ ቀን ይሄዳል። እኛ መተን ለዓላማ መተን ልንሰራ መተን ምን ሰራን? እኔ ቀኔ መቼ ነው የሚደርስ ብዬ ቀን እቆጥራለሁ እንጂ ምን አረኩበት በብሩ የሚለው ደግሞ በሌላ ቪዲዮ እነግራቸዋለሁ በሰፊው። 2 ዓመት ሰርቼ ምን ገዛሁበት፣ ምን አረኩበት የሚለው ደግሞ አጫውታቸዋለሁ። እኔ በነገራችን ላይ የመጀመሪያ አይደለም ስደት የመጀመሪያ አይደለም፣ 2ኛ ዙሬ ነው። በዛ ሰዓትና አሁን አንድ አይደለም። የዛን ሰዓት ልጅነትም አለ፣ አላቀውም ቀኑም እንዴት እንደሄደ ራሱ እዛ ሁኜ ሰርቼ መጣሁ የሚለውን ነው እንጂ ቀኑ እንዴት ይሄድ አላስታውሰውም። አሁን ግን በጣም ከበደኝ። ልጅ ወልዶ ትዳር ይዞ ኑሮ ይዞ ቤት ሰርቶ በትኖ መምጣት ማለት ከባድ ነው ስላችሁ። በትኖ ማለት እንዳልኳችሁ ነው። ከዛ በዛኛው ቪዲዮ ገልጬላችኋለሁ። ከዚህ በፊትም ቤቴ ስለፈረሰብኝ ነው የመጣውና በቃ የራሳችሁ ነገር ይዛችሁ ኑሮ ብላችሁ እየኖራችሁ እያለ በትናችሁ እንደገና ልጆቻችሁን በትናችሁ እንደገና ስደት መውጣት ማለት ትንሽ አይምሮ ያሳምማል። ግን ክብሩ ይስፋ፣ ቀኑ ደረሰ። እኔ ብጎዳም ባለቅስም ፊቴ ቢበላሽም አይኔ ቢበላሽም ለእሱ እኔ ምንም የምከፍለው ነገር የለም። ቀኑን አደረሰልኝ። ግን አሁን ግን እሄዳለሁ ወይስ እቀጥላለሁ? እሱ የራሱን ቀን አድርሶልኛል። በሰዎች የተፈረመልኝን ኮንትራት አደረሰልኝ። እሺ አሁንስ ምን ላድርገው? እሱን ልሄድ ነው? ልቀጥል ነው? ብርስ አለኝ? ብሬንስ ምን ላይ ያረኩት? ውዶች በሚቀጥለው ቪዲዮ እንገናኛለን። ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። ሁሌ ነው እንደዚህ የምላችሁ። በእርግጥ ግን
ቁም ነገር መልእክት የሚያስተላልፍላችሁን እኔ ራሴ ነኝ። እኔ ለራሴ ፊልሞቹን እነዚህ ድራማዎች ምናምን ነው እንጂ ማየት ፈልግ እንደዚህ እንደኔ ያለውን ቁጭ ብዬ ትዕግስት ኑሮኝ ይህን አሁን 3 ደቂቃ 4 ደቂቃ ቪዲዮ አላይም ማለት ትችላላችሁ። ግን አሁን ለምሳሌ እንደዚህ አበረታቱኝ ለሚል ሰው ከፍታችሁት አሁን ለምሳሌ የኔ ቪዲዮ ከፍታችሁት ቁጭ አድርጋችሁት እኔን ማየት ከደበራችሁ ከፍታችሁት ቁጭ አድርጋችሁ መተው ትችላላችሁ። 4 ደቂቃ 5 ደቂቃ ቢቆጥር ለእኛ ጥቅም ነው። ቢያንስ ሞኔታይዝ ሲሆን ሰዓቱ ይጠራቀምናል። እኔ 4 ደቂቃ ብቀመጥ አንቺ 4 ደቂቃ ብታስቆጥርልኝ 8 ደቂቃ ይቆጥርልኛል ማለት ነው። የዛ ደግሞ ለእኛ ውጤት ይኖረዋል ማለት ነው። ላይክም ሰብስክራይብ ኮሜንት ራሱ ትልቅ ነገር ነው። እኔ ለምሳሌ አይታወቅም ወይም ይሄ የሰራሁት የከፈትኩት ወይ የሆነ ችግር ኑሮበት ይዘጋ ይሆናል ወይ የሆነ ነገር ይሆናል። ግን ከእናንተ ጋር ተዋወቅበታለሁ። ምንላት አገሬም ገብቼ ቢሆንም ደህና የተስተካከለም ቻናልም ቢሆን ከፍቼ እሰራለሁ። ግን አበረታቱኝ እስኪ ሞኔታይዝ እንዳረገው አበረታቱኝ ውዱ